የፀጉር መርገፍ በወንዶችም ሆነ በሴቶች ላይ የሚከሰትና ብዙዎቻችን የሚያሳስብ ጉዳይ ነው። በቀን ውስጥ ከ50 እስከ 100 የሚደርሱ የፀጉር ዘለላዎች መርገፍ የተለመደና የተፈጥሮ ሂደት ቢሆንም ከዚህ በላይ የሚረግፍ ወይም የሚነቃቀል ከሆነ ግን የሆነ ችግር መኖሩን ሊጠቁም ይችላል። የፀጉር መርገፍን ለመከላከልና ለማከም መጀመሪያ መንስኤውን ማወቅ ወሳኝ ነው። ለፀጉር መርገፍ ዋና ዋና መንስኤዎች 1. ዘረመል ወይም በዘር የሚተላለፍ የፀጉር መርገፍ 2. የሆርሞን መዛባት 3. የንጥረ ነገር ምግቦች እጥረት ለፀጉር እድገት አስፈላጊ የሆኑት እንደ አይረን፣ እንደ ፕሮቲን፣ እንደ ቫይታሚን ዲ ያሉ ንጥረ ነገሮች በሰውነታችን ውስጥ ሲያንሱ ፀጉር እንዲዳከምና እድገቱ እንዲቀጭ ወይም እንዲቀንስ ያደርጋል። 4. የጭንቀትና ህመም ከፍተኛ የሆነ የስነ ልቦና ጫና ወይም ጭንቀት በጊዜያዊነት ለሚከሰት የፀጉር መርገፍ ምክንያት ሊሆን ይችላል። 5. የተለያዩ የጤና እክሎች 6. መድኃኒቶችና ህክምናዎች 7. የፀጉር አያያዝና ስታይል ፀጉርን አጥብቆ መሸረብ ወይም መጎንጎን፣ ከፍተኛ ሙቀት ያላቸው የፀጉር ማድረቂያዎችን ስቲም ፔስትራ አብዝቶ መጠቀም እና ኬሚካሎችን ደጋግሞ መቀባት የፀጉር ስሮችን ይጎዳል። 8. የራስ ቅል ኢንፌክሽን በተለይ በልጆች ላይ የሚከሰቱ የራስ ቅል ፈንገስ ኢንፌክሽኖች ለፀጉር መነቃቀል ወይም መርገፍ ምክንያት ይሆናሉ። ጠቃሚ ምክር ችግሩን አስቀድሞ መረዳት እና መፍትሄ መፈለግ ትልቅ ልዩነት ያመጣል። ፀጉሩ በድንገት እና በከፍተኛ ሁኔታ እየረገፈ መሆኑን ካስተዋሉ ሐኪም ወይም የጤና ባለሙያ ወይም የቆዳና የፀጉር ስፔሻሊስት ማማከረውን እንዳይረሱ። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት